አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በድጋሚ እንዴት ናችሁ? ውድ የጎራ በሉ ተከታታዮች እንዲሁም የዓለም ሙስሊሞች በያላችሁበት ሰላማችሁ ብዝት ይበል። አሁን ላይ ለናንተ ለማቅረብ እናንተ በተወሰነ መልኩ ግንዛቤ እንድትወስዱ በምችለው አቅም ብዬ ነው። ይህ እንደምትመለከቱት የአረፋ ድንኳን መጣያ ብረት ነው። በአጠቃላይ እንደምትመለከቱት በጣም ብዙ በርካታ ብረቶች ነው እዚህ ቦታ ላይ የሚገኙት። እንግዲህ አረፋ ላይ እዚህ ቦታ ላይ ለአንድ ቀን ሙከየፉን ያስፈልጋል። ውሃ፣ ሽንት ቤቱ፣ ሁሉ ነገር በአጠቃላይ የተሟላ ለማድረግ በተለይ ቪአይቪ የሚባለው መስተንግዶ ብዙ ነገሮችን ስለሚጠይቅ ለአንድ ቀንም ቢሆን ይሄ ኻይማ እንደምትመለከቱት እዚህ እንግዲህ በሺህ የሚቆጠር ኻይማ ነው የሚሰራው ወይም ድንኳን ማለት ነው። ድንኳኑ እንደምትመለከቱት ብረቶቹ እጅግ የተጣሩና ከአልሙኒየም የተሰሩ ናቸው። ቀርባችሁ ብታዩት በጣም ትገረማላችሁ። እንግዲህ ይህ ስፋቱ የአረፋ በትንሹ እስከ 3 ሚሊዮን 4 ሚሊዮን በአንድ ቀን ውሎ ከዙሁር ወይም ከ5 ሰዓት ከ6 ሰዓት ጀምሮ እስከ 11 ሰዓት ባለው ውስጥ እዚህ ቦታ ላይ ውሎ ወደ ሙዝደሊፋ የሚመለስበት ቦታ ነው ማለት ነው። እንደምትመለከቱት አሁን ስራ ዋዜማ ላይ ነው አሁን የምንገኘው። አረፋ ኢንሻአላህ ከሁለት ወር በኋላ እዚህ ቦታ ላይ ሁሉም የዓለም ሙስሊሞች አላህ የሻላቸው ሰዎች እዚህ ቦታ ላይ ይውላሉ። እዚህ ቦታ ላይ እንግዲህ አላህ ወፍቃችሁ ከዋላችሁ ከወንጀላችሁ አዲስ እንደተወለደ ልጅ ሆናችሁ ወይም ሆነን እንገኛለን ማለት ነው። እዚህ ላይ እንደምታውቁት ከእስልምና አንደኛው ማዕዘን የሆነው የአረፋ ቦታ እዚህ ቦታ ላይ ይዋላል ማለት ነው። ይህ ቦታ እንግዲህ الإسلام خمسة شهادة أشهد أن لا إله إلا الله وأشهد أن محمد رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج البيت صوم قتلو أهون صوم الحمد لله ما سلفنوال أهون من نجنيو شوال زتاي ነው ከረመዳን እንዳለፈ ሐጅ የሚቀጥለው አንደኛው ሩክናችን ነው ማለት ነው። በዚህ ቦታ ላይ እንግዲህ ሁላችሁም በተለይ የሀገራችን ሙስሊሞች እዚህ ቦታ ላይ ያልደረሳችሁ አላህ ያደርሳችሁ። ሁላችሁም እዚህ ቦታ ላይ መጣችሁ የምትደሰቱ አላህ ያደርጋችሁ። ይህ ቦታ ላይ እንግዲህ የተለያየ ዳዕዋ የተላለፈበት እንዲሁም ማንም የዓለም ህዝብ ሳይኖር አደምና ሐዋ እዚህ ቦታ ላይ ብቻቸውን የተዋወቁበት ደስታቸውን የገለጹበት ቦታ ነው። ይሄ ቦታ ተአምራዊ ቦታ ነው። ለየት ያለ ቦታ ነው ማለት ነው። እዚህ ቦታ ላይ እንግዲህ ለቤተሰቦቻችሁ የምታበሉት የምታጠጡት ደርሳችሁ እስከምትመለሱ ድረስ ቀለብ ካላቸው መጣችሁ አንድ የእስልምና ማዕዘናችሁን ግዴታ የምትወጡበት ቦታ ነው ማለት ነው። ሁላችሁንም አላህ ይወፍቃችሁ፣ እኛንም አላህ ይወፍቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።